ማዚያ 15 ነው የገባው መከራ ወርቅነሽ አህመድ ደህና ነኝ ትግራይ ነው ያለሁት ቆስዬ እግሬን ተመትቼ ጸሎት አድርጊልኝ ልባሴ ወርቅነሽ ተመትቻለሁ እግሬን ጸሎት አድርጊልኝ ያው በንዴት ስለወጣው ነው ቤተሰቦቼ ያው እሷ ስለሌለች እናትያ ጋር ነበር ያለሁት እና አባቴ ያልነገርኩትም ነበር ሳደርስ ነገርው ወልያ ላይ ነበር ያረፍ ዘመተን ውጊያ ገባን ካምንም ገቡና ማስመረቀስ አጸደቃ ተባላለሁ ናዝሬት 09 ወርጃ አድርጋለሁ 10ኛ ጨርሼ ሌቭል 1 ነው ተምሬያለሁ ቴክኒክ ሐምሌ ላይ ወደዚህ ገባሁ ለመጀመሪያ ጊዜ ነው ውጊያ ስታፍ ነው ነበርኩኝ እኔ ራሱ ተዋክቻለሁ ለመጀመሪያ ጊዜ ነው አባቴ የለኝም እና ማለት እንደዚህ ምን አላወኩም ቢሆን ኑሮ ወደዚህ መግባት አልፈልግም ነበር ዳር ሊጠብቁ ነው የተባለው እንጂ እዚህ ልትዋጉ አልተባልንም ከገባው ወዲያ ነው መውጣትም አይቻልም የተለየው ነው ያገኙት ምን እኛ እንዳሰብነው አይደለም ያው እንደያዙን እንደሚገሉን ነው እኔ ሐሳቤ ግን እንደ ወንድም ነው የተንከባከቡን እስካሁን እርቦንም ማያውቅም ብርድ ልብስ ሰጡን ምንጣፍ ሰጡን ተንከባክበው ነው እስከዚህ ያደረሱ ትንሽ ነው ሰው ስንገባ በድንጋይ ከመኪና ላይ ያለን በድንጋይ የወረወረብን እንጂ እነሱ ተንከባክበው ነው እስከዚህ ያደረሱ ማስተዋል ነው እዚህ ፖለቲካ የሚያወራውን ነገር ማለፍ ነው የሚመስለኝ እንደራሴ አሁን እንዳየሁት ማለት ነው ትግራይ ምንም እንደሌላት ነው ሲያወራ እንሰማው በቲቪ ግን እንደሚያወራው አይደለም ስናየው ማለት ነው ሰው እንደሌለው ምንም ነገር እንደሌለው ያዩት ነገር ሁሉም አለ እዚህ ማለት ነው እሱ እንደሚያወራው አይደለም እሱ እንደሚያወራው ነው ህዝቡ መጥቶ የሚማገደው ፈጣሪ ቢያረጋጋው ነው ነገር የለም እንዲመጣ አልፈልግም ማን ፍቴም ሆነ ማንኛውም ወገኔ ያልሆነ ያው የኢትዮጵያ ወደዚህ ውስጥ እንገባ አልፈልግም ያው ከናንተ ጋር ወንድሙን እንድንኖር ነው እንጂ ወደ ውጊያ ማንም ሰው እንዲገባብኝ አልፈልግም እንኳን ወገኔ ጠላቴ እንኳን ወደዚህ ውስጥ እንዲገባ አልፈልግም ለወደፊት እኔ እመክራለሁ አስተምራለሁ እንጂ ግቡ የሚለው ነገር አስተሳሰብ መቼም ቢሆን አይመጣልኝ ብዙ ጓደኞችን ትቼ ከጎኔ ስለመጡ እንዲመጡብኝ አልፈልግም ያለውን ስራ ሳይንቁ ሰርተው እንዲኖሩ ባላቸው አቅም እንዲኖሩ ፈልጋለሁ እንጂ ወደዚህ ማንም ሰው ከፍቶት በስሜት እንዲገባ አልፈልግም እንደዚህም ይሆናል ብዬ አላሰብኩም ነስጀም ምናየው በዜና እንደዚህ አይደለም መልካም ነገር ነው ምናየው ትንሽ መረጋጋት ልጅ ከራሴ ነው ጥፋት ነው ቤተሰብ ማሳሰቤ ነው እንጂ ከራሴ ነው ግን ደሃናቴ ማሳለፍ ነበረብኝ መጦር ነበረብኝ እንጂ መግባት አልነበረብኝ ያላባት ያሳደገችኝ እናቴ ታሞ ነው 3 አመት እያለው ነው አላቅም 3 አመት እያለ ነው ሞታ አላቀው ታውቂያለሽ ይሉኛል ግን ያላቅም ህፃን እያለው ስለሆነ እናት ያሳደገችኝ የ7 አመት ከኔ ጋር ፈጣሪ ብሎት ከወጣው ሷም መቅበር ነው የምፈልገው ታውና እንኳን ቢወሽጭ ማለት ይሄ ነው የወደፊት አላማዬ በህይወት ካሉ ከወጣው ለወንድሜ ለሳሚ ካሳ ለቴ ለመሰረት ካሳ ለናቴ ደግሞ ገጠርናት ግን ለታከላየለ ላክስቴ ደግሞ ለሰውነት አየለ እግዚአብሔር ይመስገን ከሞት ተርፌያለሁ በህይወት አለሁ የወደፊቱን ደግሞ እግዚአብሔር
ውጭ መናገር የለኝም እናገራለሁ ለወንድሜና ለእናቴ ለእቴ ላክስቴ ለሰውነት አየለ እችል ነበር እንደዚህ ያልመሰለኝም እንጂ እንደዚህ ቢመስለኝ ኖሮ የተሻለ ስራ ሰርቼ መኖር እችል ነበር። አምስተኛ ክፍል ነኝ። እዛው ተሰራቼ ሂደዋ ተመልሰው የአባት ልጅ አሉ። የአባት ልጅ ስላለው እነሱ ጋር ቆየሁ። አባት አሁን የለም ነፍሱን ይማረው እንጂ የለም አባቴ። እነሱ በግዳጅ ነው ገባሁ። ግዳጅ ነው እና 18 ራሳቸውን 18 ወር ነው ዘጋው። ግዳጅ ነው እንደዚህ ተኩስ እንደዚህ እኔ አላውቅም። እነሱ ያሉት ካምፕ ነው ትገቡ እንጂ ተኩስ አትገቡ ካምፕ ነው ያልን። እኔ ከእንዴት ተኩስ ካምፕ እኔ አላውቅም። በጥሩ ካምፕ ተኩስ አልወጣም። ገዘወጣ ስልጣን አይደለም 45 ወር ነው ሰለጠነ። ስልጣናችን ወር ነው ሰለጠነ። ወዲያ መስከረም 6 የተመረቅነው መስከረም 6 የተመረቅነው መስከረም 10 ወረድ መጣን። ወረድ መተን ወር አልሞላንም። ለዚህ ተቀመጥ ወር አልሞላንም። ተማሪ ነው። አባቴ ለማንበብ ነው ነፍሱን ይማረው። አባቴ ሲሞት እናቴ በድንጋጤ ጠፋች። እናቴ ታም እንዳለች እኔ አላወኩም። አሁን ትንሽ እህቶቼ ገና ጣናቸው 2 አመት 6 አመት ምን እንዳሉ እኔ አላወኩም። እነሱን ተምታይ ጋጣል ላያቸው የመጣው ለራሴ ትምህርት ተማሪ ነበር። የአባቴ ልጆች አሉ፣ የአባት ልጅ አሉ። እነሱ ትምህርት እያስተማሩ ነበር። እዚያ ብዙ ፈተና አይቻለሁ፣ ተርፌያለሁ። ፈጣሪ ተመስገን ነው። ተሰብ እኔ በራዲ ተመታ ታድል ገብቼ ነው ተመታው። በራዲ ነው የሆነ ታማሚ ነበር የተመታኝ ነበር። አይመትም ያዛው ቁጭል መተኝ በራዲ የማንዲት እንደና አላወኩም። አዛሽዬ ተመተው ያልከርኩና ሰውነ ሳር ገባሁ። አደብቄ የእናንተ ይዞራሉ ይፈትሻል ይላሉ። አንተኛም 6 ሰዓት ቆየሁ። 6 ሰዓት ቆይቼ እዛ ወዲያ እንግዲህ ፈጣሪና ምን ማለተኛ ብዬ ተኛውና ጠዋት 4 ሰዓት ቆየሁና 4 ሰዓት ሲሞላ ወጣሁ። የእናንተሽን አገኘኳቸው። እዛው ጫማሽን አልተባለ ጫማዬን አወለሁ እጅ ሰጠው። መሸሻ ባላለው ያሻው መሸሻ ባላለው ስሪንቃ ነኝ እና ያው እንደሚለው ስልጣና ይሄር ነው ነበረ። ሀዛ ግዴታ ታዲያላችሁ ብሎ ወሰደን ወደ መከላከያ ወሰደን። ሀዛ አፋር ክልል እንደከረመ በነሐሴ 6 ቀን አቀላቀለን። ሀዛ ከርመን እንደገና ወደ ድሬ ሮቃ የሚባል ቦታ ወሰደና መጣን። ሀዛ ስንቆይ ጥቅምት 1 ቀን በተጀመረው ውጊያ ያው እኛን ወደ ስታፍ እንትን ብለው አጋግላይ ነበር ነው። ሀዛ አዳሩን ሲዋጋ ሲያድር ስናጋል በኋላ 1-3 አግላዎች የተመቱ ጊዜ ደነገጥነኛ። ጥላን ሀርና ያው እጃችንን ሰጠነ ማለት ነው። እኔ ሞላ ጀመረ ባላለ ወልዲያ ዙሪያ ነው የምኖረው። ስለዚህ ያው ሐምሌ 15 ቀን በስልጠና ቦታ ወሰደን። ሰልጥናችሁ በየአካባቢያችሁ ትመለሳላችሁ ብሎ ወሰደን። ከዛ ሰልጥነን ስንጨርስ አገር እየተወረረ ነው ወሬት ትመለሳላችሁ ብሎ ወደ መከላከያ በአፋር ክልል ወሰደን። ከዛ በመንገኘው ባንዲ 2 ወር አካባቢ እንደተቀመጥነ መልሶ ወደ ላይ ዲሎ ሮቃ ወደ የምትባል ከተማ አቃናና ጥቅምት 1 ቀን በተጀመረው ውጊያ ያው በዛው መሰረት እኛ አግላይ ነበር። ማግላይ መሰረታችን ሰው ቆስለኛው አቅም በላይ ሲሆን ጦሩ ተበተነ። ያው እኛም እጃችንን ሰጠ።
ምንና ምን ያማ የሞተ አይነሳም። በቃ በሰዓቱ እንትን ነበረ ሩጫ ስለነበረ ጋጋታ ስለነበረ በጣም ስለነበረ የሞተ አይነሳም። የሩህ ያለው በጣም የቆሰለም አይነሳም። በጣም የተጎዳ ማለት ነው። ያ ብዙ ያልተጎዳ ታክሞ የሚድን ነው የሚነሳው። በዛን ሰዓት ስናነሳ እንትኑ ጦሩ ተበተነ፣ እኛም አብረን ተበተነ ማለት ነው። ሀዛው ሆኜ ነው የሰማሁት። እኔ ስልጠና ቦታ ሊመርቁና ሲሉ ስልጠና ቦታ ሆኜ ያው እናንተ እንደያዛችሁት ሰምቻለሁ። ግን መውጫ የለንም። በቃ ጭሩ እንጠበቃለን፣ በፌደራል እንጠበቃለን። የሚወጣ ይገደላል። በቃ ጭሩ የሚወጣ ይገደላል፣ የሚያመልጥ ይገደላል። ምን ሆኖ ሲባል ወርቆ ነው፣ ምን ሆኖ ሞቶ ሲባል ወርቆ ነው ይባላል። ያን ፈራነ፣ ዝም ብለን ተቀመጥነ፣ ገባነ። በቃ አንድ ልጅ አለኝ። ስሪንቃ ከተማይቱ ለኔ ቤት ከጤና ጣቢያው ከፍ ብሎ ይገኛል። ለኔ ቤት ጤና ጣቢያውና ሃይስኩሉ ከወር ላይ ነው ቤት። ያው የቤተሰቦች ቤት ወላይ ወደ ገጠሩ ወጣ ይላል። ያ 15 ደቂቃ መንገድ ሄደ። ዛሬ ነኛው ገበሬ ነኝ። አርሼ ያው ትንሽ መሬት ናት ያለችኝ። የሻናጽ ነው ያለኝ። የሸቀልኳ መበላው ነው አንስተው ወሰደኝ ማለት ነው። እና ስለዚህ 3 ልጆች አሉኝ። እነሱን አሁን ሰኔ 24 እና 25 ቤት ሰርቼ ራሱ ደጃፍ እንኳን አልገጠምኩላቸውም። ወደዚህ ተነስባል። ስለዚህ ተነስቼ ሄድኩኝ። ግዴታ ሆነ ምን ላድርግ፣ ተሰልጥነት መለሳለህ ነው እንጂ በዛው ትሄዳለህ አልተባልኩም። ከዛ ሄድን ለጊዜ አፍኖ ወሰደ። መንቀሳቀሻ አጣሁ። መጣሁኝ ወደዚህ እድል አጋጠመኝ። ዛውጭ እንግዲህ ሌላ አልሞትንም። እንግዲህ ከዚህ ደርሰናል። ምንም አይነት የተደረገ አይደለም። በጣም ምርጥ ነው። እንኳን በተራ ወታደር ሁሉም ደረጃ ነው የጠበቀ አመራር አለ። ክላሻ አቀባብሉ ምንም አያደርጉ እና ብሎ ምግብ ሰጡን፣ ውሃ ሰጡን። እስከዚህ አድርሶን የሚባለው ነው። በቁጥር የበዛ ሊሆን ይችላል። በ2 ሳምንት ኦፕሬሽን እንጨርሳለን ብሎ ነው ጀነራል ብርሃኑ ያቀረበው። 3ኛው ሳምንት እኔ ነኝ የጨመርኩባቸው። ይሄ ትልቅ ጀግንነትና ብቃት ነው።